ሰላም ሰዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ቪዲዮ ወረቀትንና ኮላን በመጠቀም ቤታችሁን እንዴት እንደምታሳምሩና አርቲፊሻል አበባን ከመግዛት እንዲህ አድርጋችሁ ያለምንም ወጪ የምትሰሩትን ዲዛይን ይዤላችሁ መጥቻለሁ። ቪዲዮ እስከመጨረሻው ተከታተሉ፣ ትወዱታላችሁ። እንዳልኳችሁ ነው። በጣም ያምራሉ፣ ቤትን ያስውባሉ። ወረቀት እስከማይመስል ድረስ የቤቱን እይታ ቀይሮልኛል ማለት ነው ለኔ። ይህም እንደምታዩት የሳሎን ቤት የግድግዳ ላይ ጌጥ ነው። ከሶፋ በላይ የሚሰቀል የግድግዳ ጌጥ ነው። በጣም ያምራል አይደል? የተለያየ ዲዛይን እንዳልኳችሁ ከለር ብቻ እየቀያየርኩኝ እንዲህ አድርጌ ቤቴን አስውባለሁ። እናንተም ከወደዳችሁ ቪዲዮውን እስከመጨረሻው እዩት እና የወደዳችሁትን ዲዛይን እንድሰራላችሁ በኮሜንት አሳውቁኝ ማለት ነው። ይህም ግድግዳ ላይ የሚሰቀል ጌጥ ነው። እኔ አንድ ብቻ አድርጌ የሚሰራሁት፣ እናንተ እንደዛ አድርጋችሁ ሰርታችሁ ዲዛይን መስቀል ትችላላችሁ። በጣም ያምራል። እነዚህ ደግሞ ኮንትሮል ወይም የውስኪ ወይም የኮርነር ላይ የምትገባ ኮንትሮሏን ውድ ብርጭቆ በመግዛት ወይም ለሱ ያልተፈለገ ውጪ በማውጣት እንትን ከማለት ልክ እንደዚህ እንደኔ የተወሰነ ብርጭቆ ካለው ይበቃል። እንደዚህ የተለያዩ ዲዛይኖችን ክሬት አድርጋችሁ ማስጌጥ ትችላላችሁ። ዋና ዓላማው ማስጌጥ ነውና ማለት ነው እንዳልኳችሁ። ይሄ ሀሳብ በእውነት ተጠቀሙበት፣ ይጠቅማችኋል። እኔ ለብዙ ዓመታት ማለት ይቻላል እነዚህን አበቦች በተለያየ ዲዛይን እየቀያየርኩ በተለያየ ከለር እያደረግኩኝ ቤቴን እንደዚህ ሳስውብበት ኖር ያለው። እናም አሁን አርቲፊሻል አበባ በጣም እየተወደዱ ስለመጡ ለሱ ወጪ ከማውጣት በቀላሉ አንድ ሺህ ከለር ወረቀት በመግዛት ለብዙ ጊዜ የሚቆይ የተለያየ ከለር የያዘ እንደዚህ ማራኪ ከለር የያዘ አበቦችን እየሰራን ቤታችን ማስዋብ እንችላለን። ይህም ካልፈለጋችሁ ደግሞ ስፕሬ ከለር ስፕሬ አለ፣ ጎልድ አለ፣ ሲልቨር አለ፣ የተለያዩ የምትፈልጉት አይነት ከለር ስፕሬ አለ። ህንፃ መሳሪያ ነው የሚሸጠው። እዛ ህንፃ መሳሪያ ሄዳችሁ ስፕሬ ብላችሁ ትገዙና በልሙጥ ወረቀት አድርጋችሁ የምትሰሩትን ዲዛይን ከሰራችሁ በኋላ ስፕሬውን መንፋት ነው ማለት ነው። መጨረሻ ላይ እዚህ ቆጣዋለን ማለት ነው። አደረግነው ማለት ነው። ከዛ እንደገና ደግመን ልክ በዚህ ሳይዝ ስኩዌር እናደርገዋለን ማለት ነው። እንደምታዩት ስኩዌር አድርገናል ማለት ነው ወረቀቶቹ። ይሄ እናንተን ለማሳየት ብዬ በመሀል የቀረጽኩት ቪዲዮ ነው። እኩል ማጠፍ ነው ማለት ነው። ያጠፍነውን ቪዲዮ ከፈለግን እንዲህ እኩል አድርገን መቁረጥ ማለት ነው። እንደምታዩት ነው። አንዷን ሙሉ ወረቀት እኩል በኩል አድርገን ከቆረጥን በኋላ ስኩዌር አድርገን ከቆረጥን በኋላ ሳንቲሜትሩ እናንተ እንደምትፈልጉት፣ እኔ እችን ሳይዝ የምታህል የእችን አበባ ሳይዝ ስለፈለኩት በዚህ ስኩዌር መጠን ያደረኩት። ከፍ ከእኩል 4x4 ሆኖ ከፍ ስታደርጉት አበባው ከፍ ይላል። 4x4 እኩል ሆኖ ደግሞ አነስ ስታደርጉት አበባው አነስ ይላል ማለት ነው። እኔ አሁን የፈለኩት እንዳልኳችሁ በዚህ ሳይዝ የሚሰራ አበባ ነው የፈለኩኝ ማለት ነው። ጨርሰናል ሰዎችዬ። ከአንድ ወረቀት ስኩዌር የሆነ 4 ቅጠል አውጥተናል። 4ቱን ቅጠል እዚህ እያጠፍን ወደ ጎን ደግሞ እንደዚህ ወደ ግራ
እናጥፈዋለን። ስኩዌር መልሰን ስኩዌር ካደረግን በኋላ እዚችኛዋ ከርቭ ላይ ማለት ነው መልሰን እጅ እናጥፈዋለን ማለት ነው። አጠፍ ነው። ካጠፍን በኋላ አሁን በዚህ ሳይሆን በዚህኛው ሳይድ እንቆርጠዋለን። የምንፈልገውን ዲዛይን እናመጣለን ማለት ነው። እንዲህ አድርገን እንቆርጣታለን ማለት ነው። አያችኋት? አሁን እቺ ስትከፈል የፍላወር ቅርጽ አመጣች ማለት ነው። ይሄው የፍላወር ቅርጽ አምጥቶልናል። ከፈለጋችሁ እናንተ በስክሪፕቶ መሳል ትችላላችሁ ማለት ነው። ቅርጹ አይመጣላችሁ ከሆነ አሁን ለምሳሌ እቺዋን ሁለት ቦታ ድጋሚ እንደገና አሁንም ወደ ጎን ሁለት ቦታ ስኩዌር ሆነች። ከዛ እዚች መታጠፊያዋ ላይ ሬክታንግል እናደርጋታለን። እንደዚህ እንድች ከቆረጥናት በኋላ በዚች በኩል ሳይሆን በዚህኛው በኩል ምን ታደርጋላችሁ? ቅርጹ እንዲመጣላችሁ ከፈለጋችሁ እንዲህ ከዚህ አንስታችሁ እንዲህ አድርጋችሁ በስክሪፕቶ መሳል ነው። የሳላችሁትን ቆርጣላችሁ ማለት ነው። እኔ ልምዱ ስላለኝና ስለማይከብደኝ በራሴ ግምት ነው የምሰራው። ይሄው እንደቀድሞ አይነት ፍላወር አንድ እንደገና ይሄ እዚህ ይቀመጣል። አራት ነው የሚያስፈልገን ሰዎችዬ እንደነገርኳችሁ ወደ ጎን። ከዛ አሁንም ደግሞ ሁለት እናጥፈዋለን። ከዛ እንዲያው ይሄው ስኩዌር ናት ያለችው ስኩዌሯን እዚች ጋር ታጠፈበት ቦታ ላይ መልሰን ሶስት ማዕዘን እናድርገዋለን ማለት ነው። ሶስት ማዕዘን ሆነ ማለት ነው። ሶስት ማዕዘን ካደረግን በኋላ በዚህ በሚከፈትበት ቦታ ሳይሆን በማይከፈትበት በዚህ በኩል እንቆርጠዋለን። እንዴት ነው የምንቆርጠው? ቅርጽ ልክ እንደዚህ። ከፈለጋችሁ እናንተ በስክሪፕቶ መቁረጥ የምትፈልጉትን ቅጠል እንዲህ ካረጋችሁት የቅጠል ቅርጽ ይመጣል። ክብ ካረጋችሁት እንደዚህ አይነት ይመጣል። አሁን እኔ እችን አበባ ስለሆነ ላሳያችሁ የፈለግኩት ቀጥታ እንዲያርጋችሁ ትስላላችሁ ማለት ነው። እንዲህ ስላችሁ በስክሪፕቶ መቁረጥ ትችላላችሁ። ቀለል እንዲላችሁ ብዬ ነው የሚያሳየዋችሁ። የለመዳችሁ ሄዱ ግን በግምት ትሰሩታላችሁ ማለት ነው። ይኸው አሁን በሱ ቅርጽ መሰረት ስክሪፕቱን የሳልንበትን ተከትለን የምንፈልገውን ቅርጽ እናመጣለን። ይኸው እንዳልኳችሁ አያችሁት። እንሰጠዋለን በድጋሚ የምንፈልገው አበባ ይሄ የመጨረሻዋ እቺ ናት። ሰዎችዬ የመጨረሻውን ወረቀት ቆርጠን ጨርሰናል ማለት ነው። አሁን ያው አራት ወረቀቶች ሁለት አራት ወረቀት በአጠቃላይ ቆርጠናል ማለት ነው። አሁን የመገጣጠም ስራ የመቁረጥና የመገጣጠም ስራ ነው የሚቀረን። ከመጀመሪያዋን እንድች አድርገን ይታያችኋል ብዬ ተስፋ አድርጋለሁ። ቪዲዮ የሚቀርጽ ነው የሚመስለኝ። ራሴ እየቀረጽኩ ያለሁት እንዲህ አድርጋችሁ ታወጡታላችሁ። ጫፏ ላይ እዚሽ ጋር እንዲመቆጥ ረስቼ ነበረ። ይሄው መልሳችሁ ታጥፉት እንደነበረ ታጥፉትና ሁሉም ትንሽዬ ትቆርጣላችሁ ማለት ነው። ሁሉንም እንደሱ ታደርጋላችሁ። የነበረውን ተጣጥፍ ትመልሱትና እንደዛ ትቆርጣላችሁ። ያስፈልጋል እንጨቱ ላይ ስለምንሰካው ቀዳዳ ያስፈልገዋል። ይሄው ሁሉንም ቆርጠናቸዋል። ቅድም አንድ ቅጠል ቆርጬ ከዚች የመጀመሪያዋ አንድ ቅጠሏን ቆርጬ አውጥቻለሁ ማለት ነው። ሁለተኛዋን ደግሞ ሁለት ቅጠል ቆርጠን እናወጣለን። የማጥበብ ስራ እየሰራን ነው ማለት ነው። እንዲያርገን መስመሯን ጠብቀን ከርቧን ጠብቀን እንቆርጣታለን ማለት ነው። ሰዎችዬ የታያችሁ ይሆናል። አያችሁት? ሁለት ቅጠል ቆርጠን አወጣን ማለት ነው። ቅድም አንድ ቅጠል አሁን ሁለት ቅጠል። ሶስተኛው ላይ ደግሞ አሁንም ሶስት ቅጠል እናወጣለን። ሶስተኛዋን ወረቀት ሶስት ቅጠል እናወጣለን። ሶስት ፒስ ነው። ፒስ ብቻ ቀርታችሁ ነው ብዬ አስባለሁ። አያችሁት? ይሄን ትልቁን ወስድና ያወጣናትን እዚች ጋር ለበኋላ እንፈልጋታለን። ሶስት ቅጠል አሁን ግማሽ ለግማሽ ነው አራት ነው የማወጣው ማለት ነው። እንዴት ነው አራት የማወጣው? አሁን ግማሽ ለግማሽ እንዲህ አድርጌ አሁን እኩል አካፈልኩት ማለት ነው። ይታያቸዋል። እኩል ተካፍሏል። ከዛ የቆረጥናቸውን እናጣብቃለን። የመጀመሪያው አንድ ቅጠል ብቻ ያወጣሁትን እንደዚህ አድርጌ ትንሽዬ
ኮላችሁን እንዲበረክትላችሁና በቀላሉ እንዲያጣብቅላችሁ በውሃ መበጥበጥ ትችላላችሁ፣ ሳይቀጥን በጣም ማለት ነው። በኮላ አጣበቅን ማለት ነው። ይኸው ይታያችኋል። ሌላው ሁለተኛዋን ፒስ አሁንም እናጣብቃታለን ማለት ነው። እንዴት ነው የምናደርገው? ኮላ እዛ ላይ አድርገን ድርብ እንደርባትና እንደዚህ ማለት ነው። ሶስተኛዋ ደግሞ ባለ 3 ቅጠሏ የመጣችባትን ነው። እንዲህ እናደርግና ላዩ ላይ በመቀባት እችን እንደርባታለን። ይሄው እንደምታዩት ነው። ሌላኛው ግማሽ ለግማሽ የቆረጥኩትን ማለት ነው። እሱን ደግሞ ይሄ እናደርግና ልሰን እሱንም እናጣብቃታለን ማለት ነው። እሺ ከዛ እችን ባለ 3 እናደርጋታለን። እንቀንሳትና አንዷን አውጥተን እንቀንሳታለን ማለት ነው። ከዛ እንዲህ እናደርገዋለን። ከዛ ጨርሰናል ማለት ነው። ያያችሁ ስቴፕ ባይ ስቴፕ ሆኗል ማለት ነው። አሁን እዚችኛዋ ላይ ሁለተኛዋችን ያጣበቅናት ላይ እናደርጋለን፣ በደረጃ እናስገባቸዋለን ማለት ነው። ያያችሁ አይደለም? ይሄን እንጠብቀዋለን። ቀጥሎ እያጣበቅን ነው። አሁን ወደ መጨረሻው ተደርሰናል ማለት ነው። አበባችን አበባ ወደ መሆን ሀሳብ ሄዳለች ማለት ነው። አያችሁ ይታያችኋል አይደለ? የመጨረሻውን እንዲህ አድርገን ሰክተን ጨረስን ማለት ነው። ያ ቅድም ወረቀት ሆኖ ያያችሁት የነበረው አበባ ሆኗል ማለት ነው። እንደምታዩት ቆንጆዬ አበባ ሆኗል። አበባ ሆኗል ማለት ነው። አሁን ሀሳቢ ሙሉ ለሙሉ እንዴት ነው? ይህንን ብርጭቆ አያችሁት? ለእናንተ ምሳሌ እንዲሆናችሁ ነው ያመጣሁት። ይህንን እንጨት የፈለጋችሁትን አድርቃችሁ ያዘጋጃችሁትን እንጨት ምን ታደርጉታላችሁ ማለት ነው? ብርጭቆ ላይ ታስቀምጡታላችሁ ማለት ነው። እኔ ሌላ እቃ ላይ ነው የማደርገው። ለጊዜው ግን ለእናንተ ለማሳየት እንዲመቸኝ እንደዚህ አድርጌዋለሁ ማለት ነው። ከዛ ያያችሁት የደረቀው እንጨት ባዶ ያደረኩት ለእናንተ ያያችሁት የደረቀው እንጨት ያልኳችሁ ይሄው። ከዛ የሰራናትን አበባ በምንፈልገው ስታይል በምንፈልገው ደረጃ እንዲህ እንሰካዋለን ማለት ነው። ቅድም እንዳልኳችሁ ይሄው በተለያየ ከለር አበቦቹን ሰርተን እንደዚህ ይሄው ቀዳዳ አለው። በቀዳዳው መሰረት እንጨቱ ላይ እንሰካዋለን ማለት ነው። አያችሁ? በቢጫ ብትፈልጉ፣ በሰማያዊ ብትፈልጉ፣ በተለያየ ከለር አበቦቹን ሰርታችሁ እንደዚህ ማስጌጥ ትችላላችሁ። እንደምታዩት ይሄ እንዳልኳችሁ ይሄው እንጨት ነው። አያችሁት? እንደምታዩት እንጨት ነው። እኔ ለብዙ ጊዜ የተጠቀምኩበት እንጨት ነው። ልክ እንደዚህ እነዚህን አበቦች ተጠቅሜ ደግሞ ሲደብረኝ እንትን እለዋለሁ። አበቦቹን አወጣና ሌላ ዲዛይን ደግሞ ማለት ነው ሌላ ዲዛይን እሰራበታለሁ መልሼ ማለት ነው። ይሄው እንደዚህ አበባ እየሰራችሁ የተለያየ ዲዛይን እያደረጋችሁ መጠቀም ትችላላችሁ። ቤታችሁ ውስጥ ተክል አይጠፋም። እዚህ ጋር ሌላ አለ። ቅድም የመጀመሪያ ቪዲዮ ላይ ቀረጽኩላችሁ አለ። እሱም ወረቀት ነው እንደምታዩት። አያችሁት? ወረቀት ነው፣ በዲዛይን የተቆረጠ ወረቀት በኮላ እንደዚህ አድርጌ እንድቻ አድርጌ ኮላ አስነካውና ከዛ መልሼ እዚህ ጋር ይሄው ተጣበቀች ማለት ነው። እንዲህ ያደረጋችሁ ቤታችሁ ማስዋብ ትችላላችሁ።